ወደ ላሊበላ በሰላም ገብተናል። ኤርፖርት ነው ያለነው። ዲለን ይዘነው መተናል። እንደማታሳፍሩን እርግጠኛ ነኝ። ውበታችን እናሳያለን። እንግዳ እንዴት እንደምንቀበል ለዓለም ሙሉ እናሳያለን ማለት ነው። እስኪ ናፒ በደንብ አድርገህ አሳያቸው። ናፒ ሌትስ ጎ። ተመልከቱ ውበት እንዴት እንደሚያምር። beautiful this is man, like imagine guys, ይህ ተአምር ለመስራት ከ40,000 ሰዎች በላይ ህይወታቸው ሪስክ አድርጓል። ብዙ ሰዎችም የሞታሉ። ጊዮርጊስ ቤተክርስቲያን ይባላል። በጣም ነው የሚያምረው። እንደምታዩት ብዙዎቻችሁ ታውቁታላችሁ በፎቶ በቪዲዮዎች፣ ዓለም ሁሉ የሚያውቀው ነው። እንደምትመለከቱት ዛሉ ከውጭ ሀገር የመጡ ነጮችም አሉ እየጎበኙ ይገኛሉ። ይህ ቅርሳችን እንግዲህ በዓለም ሙሉ መጎብኘት አለበት፣ መታየት አለበት። የገቢያችን ምንጭ ነው። ብዙ ሰዎችም እዚህ መጥተው ይባረካሉ ማለት ነውና እንደነዚህ አይነት ቦታዎች መታየት አለባቸው በዓለም ደረጃ። በጣም ደስ ብሎኛል። ዲለን ዛሬ ተደምሞ ነው የዋለው። ልነግራችሁ አልችልም። ላሊበላ እኔ ደግሞ ወርቅ ስንት ኪሎግራም ወርቅ ነው? 7 ኪሎግራም ወርቅ ተሳልሜ ማለት ልነግራችሁ አልችልም። የተሰማኝ ስሜት ከዚህ ጀምሮ የቅዱስ ላሊበላ መስቀል ይባላል አፍሮ አይገባ። ከዚህ ጀምሮ እስከዚህ ድረስ እንደዚህ ነው የተሰነጠቁት። በጣም ተአምር ነው በቃ ዛሬ ያየሁትና በጣም ደስ ብሎኛል። እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ የኮንቱ መስሎኝ ነበር። right there I thought that was a wood. This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ። አንተ ጥፍሩ ለራሱ አለ። አረ በስመ አብ። ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ don't think እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we? No, that is not what I think it is, bro. No. Isn't that crazy, dude? Is that real? That's real? That's real. That's a mummy. Which is laying here? That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here and you can sit here and see who you are tomorrow. No wonder. Man is mortal. Are you gonna see? It's immortal. It's all. Three bodies. Oh my God, there's more up there. Further behind, there are more. There's loads. Three. It's literally a cave full of bones. Yeah. Oh my God. From the Middle East, from Jerusalem. ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራ። በመስቀልህ ርፍነትም ልቡናዬን ረሰው። ነገ እንለወጣለን። ስለ መለወጣችን ስላለመለወጣችን አትጨኑ። ዝም ብላችሁ ተማሩ። ሲያምር ድምፁ አዶንዬ ሆዴ ቤት መጣክብ ሲያምር ድምፁ እናት መርቃ አባት ደግሞህ ቅዱስ ላሊበላን ያጎበኘህ አያ ያምራል። በጣም ደስ የሚለው ይሄው ምን ላይ ነው የተሰቀ? ይሄ ምንድነው? የበግ ቆዳ ነው ይሄ። ቢዩኒው ሲያምር በእናት በመኪናን መጣ ባየር ገሰገሰ አዶንዬ ሆዴ ላልዬ ደረሰ አንተ ድምፅ መረዋ የሆነ ድምፅ የኔ አባት እናመሰግናለን። አመሰግናለሁ በጣም አባቴ። ቴንክ ዩ። ይህ የምስጋና ቪዲዮ ነው።
እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አርጋችሁ የተቀበላችሁን ዲላን ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ኢትዮጵያውያን በጣም ወዳችኋለሁ፣ አመሰግናችኋለሁ። ፍቅራችሁን አሳይቻችሁታል። በጣም ደስ ብሎታል። እኔም በጣም ደስ ብሎኛል። የኢትዮጵያን ቱሪዝም በጣም ላመሰግናችሁ ፈልጋለሁ። ካጠገቤ ስለሆናችሁ፣ አላማዬ ተረድታችሁ ከጎኔ ስለቆማችሁ እውነት እየሰራ ነው ያለነው ነገር ትልቅ ነው። በዓለም ደረጃ እየታወቅን ያለነው ገናም ከዚህ በላይ ይቀጥላል። የዓለማችን ታላላቅ ክሪኤተሮች፣ ኢንተርናሽናል ዘፋኞችና ሴሌብሪቲዎች ወደ ኢትዮጵያ እያመጣን ኢትዮጵያ የዓለም እንቁ ሀገር መሆኗን እናሳውቃለን ማለት ነው። ገና ባህላችን ይስፋፋል። ኢትዮጵያ ትዘምን።